ተመልከቱት እይታውን። ይሄ ቤት ላይ ብቻ ነው የሚገኘው። ስለዚህ እንደነገርኳችሁ 225 ካሬ ነው፣ 3 መኝታ። ይሄ እዚህ ጋር የምታገኙት ኦፕን ኪችን ነው። ኦፕን ኪችኑ ደግሞ እንደምትመለከቱት ክሊን በሆነ ማቴሪያል ፉሊ ፊኒሽድ ነው። ኤቭሪቲንግ ፉሊ ወርክድ። እንደምታዩት ኪችን ካቢኔቱ ኤቭሪቲንግ ጥርት ባለ ማቴሪያል የተሰራ ነው ማለት ነው። ዘን ሁላችንም ደግሞ እንደምታውቁት የኛ ምግብ ትንሽ ሽታ ስለሚኖረው ትራዲሽናል ኪችን አለው። እንግዲህ ተመልከቱት። እዚህ ጋር ሆናችሁ ዕቃ እያጠባችሁ መስጠቱን አስቡት። የሚገርም ቤት ምገባ ሰራተኛ በጣም አሪፍ። ኤኒዌይስ ደግሞ የራሱ የሆነ ሜካኒካል ቬንቲሌሽን አለው። ናቹራል ቬንቲሌሽን ደግሞ ራሱ ያገኛል ማለት ነው። ስለዚህ ካሜራማናችን ባለፈው ኢንሲደንት እንዳያጋጥም ይላል። እዚህ ጋር ደግሞ ፓውደር ሩም ነው። ይሄ ፓውደር ሩሙ ጀስት የእጅ መታጠቢያ እና ባዝሩም ነው የሚሆነው ማለት ነው። እዚህ ጋር ዊ ሃቭ ሜድስ ሩም። ሜድስ ሩም ከነራሱ ሻወር ሽንት ቤት ነው የሚሆነው። ዘን ፋይናሊ በጣም የሚገርም ቪው ያለው ቤት ስለሆነ በስት ባልክኒ እዚህ ጋር የምታገኙት ቪው ቀጥታ ሆል ታውን ነው። እዚህ ፊት ለፊታችን ላይ እንደምታዩት መቻሬ ሜዳ ነው የሚሆነው። ሃይ ራይዝ ቢልዲንግ አይሰራም፣ ምክንያቱም መከላከያ ስላለ። እዚህ ጋር ሃይ ራይዝ ቢልዲንግ አይሰራም። ስለዚህ ቪዋችሁን ብሎክ የሚያደርገው ነገር የለም። ይሄን የመሰለ ባልክኒ። ዘን እዚህ ጋር ሻወር ሽንት ቤቱ አለ። ይሄኛው ባዝሩሙ ነው። ይሄን የመሰለ ባዝሩም። እዚህ ጋር ክሎዘት ኤሪያው ነው። ዘን እዚህ ጋር ኮመን ባትሩም አለን። ሶኛው ሌላኛው ቤድሩም ነው። ሰከንድ ቤድሩም የልጆች we have second bedroom እዚህ ጋር ማለት ነው። ስለዚህ ይሄ ቤት እንደምትመለከቱት 225 ካሬ ነግሬያችኋለሁ። ከእናንተ የሚጠበቀው መደወል ብቻ ነው። ይሄ ሆራ ሪል ስቴት ነው። ስለዚህ set your standards higher